በኢራንና አሜሪካ መካከል የድርድር ተስፋ አለ። $10 ቢሊዮን የወጣበት ትልቁን የኤሌክትሪክ ማመንጫ ፋብሪካቸውን ለማፈንዳት እየጠበቅን ነበር። ዶናልድ ትራምፕ። ኢራን በበኩሏ የጊዜ ገደቡን ያራዘሙት የኢራን አጸፋዊ እርምጃ ስላስፈራቸው እንጂ በድርድሩ አይደለም። የኢራን ዜና ወኪሎች እንደተናገሩት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን፣ እነሆ ለዛሬ አዲስ ያልነው መረጃ ይዘንላችሁ መጥተናል። በኢራንና አሜሪካ መካከል የድርድር ተስፋ አለ ወይ የሚለውን ዝርዝር መረጃ ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያድርጉ። ይህንን ቪዲዮም ላይክ በማድረግ ይጀምሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠው የነበረውን የ48 ሰዓታት የጊዜ ገደብ ወደ 5 ቀናት ማራዘማቸውን አስታውቀዋል። ፕሬዝዳንቱ ይህንን የጊዜ ገደብ ያራዘሙት ከቴህራን ጋር በመካከለኛው ምስራቅ ስላለው ግጭት በጣም ጥሩና ውጤታማ ውይይቶችን ማድረጋቸውን ተከትሎ እንደሆነም ገልጸዋል። ውይይቱ ዋነኛው አጀንዳ ስለ ኢራን የኒውክሌር ፕሮግራም እንደሆነም አመልክተዋል። ለሰላም ሲባል የኒውክሌር ፕሮግራሟን ለመተው ልትስማማ ትችላለችም ብለዋል። ነገ ጠዋት በእነርሱ የሆነ ሰዓት ላይ ለመገንባት $10 ቢሊዮን የወጣበትን ትልቁን የኤሌክትሪክ ማመንጫ ፋብሪካቸውን ለማፈንዳት እየጠበቅን ነበር ሲሉም ዶናልድ ትራምፕ ተናግረዋል። በጣም ጥሩ ነበር። የገንዘብ እጥረት አልነበረም። በአንድ ተኩስ ይወድማል፣ ይፈራርሳል። ለምን ይህን ይፈልጋሉ? እነርሱ ናቸው የደወሉት። እኔ አልደወልኩም፣ እነርሱ ደወሉ። ስምምነት ላይ መድረስ ፈልገዋልም ብለዋል ፕሬዝዳንቱ። እኛ ከስምምነት ላይ ለመድረስ በጣም ፈቃደኞች ነን ያሉ ሲሆንም ጥሩ ስምምነት መኖር አለበት እና ሌላ ጦርነት ሊኖር አይችልም፣ የኒውክሌር ጦር መሳሪያ አይኖርም ሲሉም ትራምፕ ገልጸዋል። ከእንግዲህ በኋላ የኒውክሌር ጦር መሳሪያ አይኖራቸውም፣ በዚያ ይስማማሉ፣ ያለዚያ ግን ስምምነት የሚባል ነገር አይኖርምም ብለዋል። ስምምነቱ ላይ መድረስ ከተቻለ የነዳጅ ዋጋ በፍጥነት ሊቀንስ እንደሚችል ጠቁመው ነገር ግን አሁንም ለስምምነቱ ሙሉ ዋስትና እንደሌለና ሁኔታዎች ካልተሳኩ ጥቃቱ እንደሚቀጥልም አያይዘው አስጠንቅቀዋል። ትራምፕ ንግግር መጀመሩ ቢናገሩም የኢራን ውጭ ጉዳይ ሚኒስትርና የተለያዩ የሀገሪቱ የዜና ወኪሎች ፋርስና ተስኒም ጨምሮ መረጃውን ሙሉ በሙሉ አስተባብለዋል። ኢራን ከአሜሪካ ጋር በቀጥታም ሆነ በተዘዋዋሪ ምንም አይነት ንግግር አለማድረጓን ገልጸው የሆርሙዝ ሰርጥ አሁንም ጦርነት ለከፈቱብን ዝግ ነው ያሉ ሲሆን ትራምፕ የጊዜ ገደቡን ያራዘሙት የኢራንን አጸፋዊ እርምጃ ስላስፈራቸው እንጂ በድርድሩ አይደለም ሲሉ የዜና ምንጮች ገልጸዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በአሜሪካና በኢራን መካከል የተጀመረ ንግግር እንዳለና አገራቸው ይህንን እንደምታውቅና እንደምትደግፍም ገልጸዋል። ስታርመር ማንኛውም ስምምነት በተለይ በኢራን የኒውክሌር ጉዳይ ላይ ጠንካራ ገደቦች ሊያካትት እንደሚገባም አሳስበዋል። መረጃው ከቢቢሲ፣ ተስኒም፣ ፋርስና ሌሎች ዓለም አቀፍ መገናኛ ብዙሃን ነው የተሰበሰበው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ላይክ ያደረጋችሁም ላይክ ያድርጉ። ሰናይ ቀን